የሄኖክ መጽሐፍ ምዕራፍ 91 ሄኖክ በሰማያዊ ዓለም ተዘዋውሮ ወደ ምድር ከተመለሰ በኋላ ዳግመኛ ወደ ሰማይ ለመወሰድ እየተዘጋጀ ነው። በሕይወት ሙሉ ውስጥ አምነው የኖርከው መጽሐፍ ቅዱስ ሙሉ ታሪኩ ባይሆንስ? በአጋጣሚ ሳይሆን ሆን ተብሎ ቢቀነስስ? ከፍ ባሉት የኢትዮጵያ ተራራዎች ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መላው ዓለም አይቶት የማያውቀውን ነገር ጠብቃ ቆይታለች። 81 መጽሐፍት ያሉትና የተለየ መዋቅር ያለው ጥንታዊ መጽሐፍ ቅዱስ በውስጡም ስለ ሰማያት አወቃቀር እና ስለ ኢየሱስ ክርስቶስ አስገራሚ መግለጫዎችን የያዙ ጽሑፎች አሉ። አሁን ደግሞ ዘ ፓሽን ኦፍ ዘ ክራይስት የተሰኘው ፊልም ዳይሬክተር ሜል ጊብሰን ስለ ትንሣኤው ለሚሰራው አዲስ ፊልም ዝግጅት ሲያደርግ በእነዚህ ጥንታዊ ጽሑፎች ውስጥ አንድ ነገር አግኝቷል። ይህ ያገኘው ነገር ትንሽ ግኝት አይደለም፣ ስለ ክርስቶስ የምታውቀውን ነገር ሁሉ የሚቀይር ነው። ሜል ጊብሰን ለቀጣዩ ፊልም ዝግጅት ሲያደርግ አብዛኛው ሰው የሚያነባቸውን ጥንታዊ ክርስቲያናዊ መረጃዎችን መቆፈር ጀመረ። ይህን ያደረገው ለጉጉት ብቻ ሳይሆን በመደበኛው ታሪክ ስልት ውስጥ የሆነ ነገር ጎድሏል የሚል ስሜት ስላደረበት ነው። ወደ ጥልቁ በሄደ ቁጥር ስሜቱ ወደ እውነትነት ተቀየረ። ይህ ፍንጭ የሚመራው ወደ ሮም ሳይሆን አብዛኛው ሰው ወደሚያስበው ቦታ ወደ ኢትዮጵያ። በሐዋርያት ሥራ መጽሐፍ ላይ በቀላሉ የሚታለፍ ነገር ግን ታሪኩን ሙሉ በሙሉ የሚቀይር አንድ አፍታ አለ። አንድ ከፍተኛ የኢትዮጵያ ባለስልጣን በምድረ በዳ የተጓዘ ነው። ይህ ተራ መንገደኛ አይደለም፣ በንግሥት እንደ ቄሳር ያለ ባለስልጣን ነው። ይህ ሰው በሰረገላው ተቀምጦ የኢሳይያስን ጥቅል መጽሐፍ እያነበበ ነው። ከዚያም ፊልጶስ የተባለው ሐዋርያ አግኝቶት ስለ ክርስቶስ ሰበከለት። ይህ የሚያሳየው አንድ ግልጽ ነገር አለ። ክርስትናን ከተቀበሉ የመጀመሪያዎቹ ሰዎች መካከል አንዱ ከፍተኛ የኢትዮጵያ ባለስልጣን ነበረ። ገና ጉባኤዎች ሳይደረጉና የትኛው መጽሐፍ ይቆይ ወይም ይውጣ ሳይወሰን በፊት ኢትዮጵያ ቀድማ በታሪክ ውስጥ ነበረች። ዛሬ የፕሮቴስታንት መጽሐፍ ቅዱስ 66 መጽሐፍቶች አሉት፣ ካቶሊክ 73፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ 81 መጽሐፍትን ትቀበላለች። ጥያቄው ይኸው ነው። ኢትዮጵያ ገና በጅምሩ ከታሪክ ውስጥ ከነበረችና ሰፋ ያለ የመጽሐፍት ስብስብ ከያዘች ለምን ለሌላው ዓለም የተሰጠውን ስሪት አጭር ሆነ? በአራተኛው ክፍለ ዘመን የአክሱም ንጉሥ ኢዛና ክርስትናን የመንግስቱን ሃይማኖት አደረገ። በዚያው ዘመን ንጉሥ ቆስጠንጢኖስ በሮም ተመሳሳይ ነገር አደረገ። ሁለቱ ግዙፍ ግዛቶች፣ አንድ ሃይማኖት፣ ግን የተለያዩ መጽሐፍ ቅዱሶች። አንዱ ወገን አጠር ያለውን ሲመርጥ፣ ሌላው ግን ሁሉንም ጠብቆ ቆየ። ኢትዮጵያ ሌላው ዓለም ሰምቷቸው የማያውቃቸውን መጽሐፍ ጠብቃለች። ሄኖክ፣ ኩፋሌ፣ ዕርገተ ኢሳይያስ እና መቃብያን። እነዚህ መጽሐፍት አጠቃላይ ስርዓቱን ይቀይሩታል። ለምሳሌ በመጽሐፈ ኩፋሌ ውስጥ መላእክት ራቅ ብለው የሚቀመጡ አይደሉም፣ በሰው ልጆች ሕይወት ውስጥ ቀጥተኛ ተሳትፎ አላቸው። መጽሐፈ ሄኖክ ደግሞ የክፋትን ምንጭ በተለየ መንገድ ይገልጻል። አብዛኛው ሰው የሚያውቀው ስለ እባቡ ስለ ሔዋን ስህተት ነው። ነገር ግን በኢትዮጵያ ወግ በተለይም በሄኖክ መጽሐፍ ትጉሃን ወቸርስ የተባሉ ፍጥረታት ሆን ብለው ወደ ምድር እንደመጡ ይገልጣል። ስማቸውን እንደ ስማዚያና አዛዚኤል ተጠቅሷል። እነዚህ መጽሐፍት እንደሚሉት ሰብአዊ ክፋት በዘፈቀደ የመጣ ሳይሆን መዋቅር ያለውና ከውጭ የመጣ ትምህርት ነው። አዛዚኤል ለሰዎች መሳሪያዎችን፣ ሰይፍ፣ ቢላዋ፣ ጋሻ እንዴት እንደሚሰሩ አስተማረ። ጦርነት ሰዎች ቀስ በቀስ የተማሩት ሳይሆን በእነዚህ ፍጥረታት አማካኝነት የገባ ነገር ነው። ኢትዮጵያ ከርቀት በተጨማሪ በተራሮቿና በበረሃዎቿ የተጠበቀች ነበረች። ስለዚህ በሌላው ዓለም የመጽሐፍት ቅነሳ ሲደረግ ያ ውሳኔ ኢትዮጵያ አልደረሰም ነበር። መነኮሳቱ መጽሐፍቱን ለመጠበቅ እስከ ሕይወት መስዋዕትነት ደርሰዋል። አንዳንዶቹ መጽሐፍቱ ቢጠፋ እንኳን እንዳይጠፉ በቃላቸው አጥንተዋቸዋል። ሌሎች ደግሞ በገመድ የተንጠለጠሉ ማንም ደርስባቸው በማይችል ገደላማ ቦታዎች ላይ ደብቀዋቸዋል። በአብዛኛው ሰው መጽሐፍ ቅዱስ ውስጥ ያለ አንድ መጽሐፍ በውስጡ በሌላው ዓለም የተገለለውን የሄኖክን መጽሐፍ በቀጥታ ይጠቅሳል። ይሁዳ ላይ ጌታ ከአእላፋት ቅዱሳኑ ጋር ለፍርድ ይመጣል የሚለው ቃል በቀጥታ ከመጽሐፍ ሄኖክ አንድ የተወሰደ ነው። ይህ ማለት ከዘመናዊው መጽሐፍ ቅዱስ የወጣው መጽሐፍ በውስጡ ባሉት መጽሐፍት ውስጥ ተጠቅሶ ይገኛል ማለት ነው።
ታዲያ እንዴት ነው አንድ መጽሐፍ ለመጥቀስ ያህል አስፈላጊ ሆኖ በውስጡ ለመካተት ግን ሳይበቃ ቀረ? በኦሪት ዘፍጥረት ላይ ሄኖክ ለጥቂት ጊዜ ታይቶ ይጠፋል። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔርም ስለወሰደው አልተገኘም ይላል። ዝርዝር መረጃ ግን የለም። ነገር ግን መጽሐፍ ሄኖክ ይህንን ዝምታ በዝርዝር ይሞላዋል። ሄኖክ ወደ ሰማይ ተወስዶ የዓለምን መዋቅር፣ የነፋሳትን መውጫ፣ የፀሐይን የጨረቃን መንገድ እንዴት እንዳየ ይተርካል። ሌላው አስገራሚ ነገር ስለ ኔፊሊም የሚገልጸው ታሪክ ነው። በትጉሃን መላእክትና በሰው ልጆች መካከል የተፈጠሩት እነዚህ ግዙፍ ፍጥረታት ምድርን በግርግርና በጥፋት ሞልተዋት ነበር። በዘፍጥረት ላይ የጥፋት ውሃ የመጣው በሰው ልጆች ክፋት ምክንያት እንደሆነ ቢገልጽም በሄኖክ መጽሐፍ ግን የጥፋት ውሃው የመጣው እነዚህን መኖር ያልነበረባቸውን ግዙፋን ፍጥረታት ከምድር ጠርጎ ለማጥፋት እንደሆነ ይገልጣል። በመጽሐፍ ሄኖክ ውስጥ አንድ ትልቅ ስም ይነሳል። እሱም የሰው ልጅ ሰን ኦፍ ማን የሚለው ነው። ይህ አካል ከፍርድ ቀን በፊት የነበረ በዙፋኑ ላይ የሚቀመጥና በነገስታት ላይ ስልጣን ያለው እንደሆነ ተገልጧል። ይህ ጽሑፍ የተጻፈው ክርስቶስ ከመወለዱ ከ1 እስከ 2 ክፍለ ዘመን በፊት ነው። ኢየሱስ ክርስቶስ በምድር ላይ በነበረበት ጊዜ በተደጋጋሚ ራሱን የሰው ልጅ ብሎ መጥራቱ በአጋጣሚ የመጣ ስም አይደለም። በዚያ ዘመን የነበሩ ሰዎች ይህ ስም ከመጽሐፍ ሄኖክ ጋር የተያያዘ መሆኑን ያውቁ ነበር። ስለዚህ ክርስቶስ ራሱን በዚያ ትንቢታዊ ማንነት ውስጥ እያስቀመጠ እንደነበረ ምሁራን ይናገራሉ። እንደ አውሮፓውያን አቆጣጠር በ1947 የተገኙት የሙት ባህር ጥቅሎች ደግሞ መጽሐፍ ሄኖክ ክርስቶስ ከመወለዱ በፊት የነበረ መሆኑን በሳይንሳዊ መንገድ አረጋግጠዋል። ዕርገተ ኢሳይያስ የተሰኘው ጥንታዊ መጽሐፍ ደግሞ ክርስቶስ ወደ ምድር እንዴት እንደመጣ ይገልጣል። ታሪኩ የሚጀምረው በነቢዩ ኢሳይያስ ግድያ ነው። ኢሳይያስ አንድ አስገራሚ ራእይ በማየቱ በወቅቱ በነበሩ ባለስልጣናት ስጋት ተፈጥሮበት ነበር። ኢሳይያስ ያየው ራእይ ክርስቶስ ከሰማያት ሲወርድ በሰባቱ ሰማያት ውስጥ ሲያልፍ በእያንዳንዱ ሰማይ ያሉ መላእክትና ፍጥረታት መልክ የመሰለ እንደመጣ ይገልጣል። ማንነቱ ሳይታወቅና ሳይታወቅበት እስከ ምድር ድረስ ወረደ። በሰማያትና በምድር መካከል ያሉት የጨለማ ኃይሎች ማንነቱን ቢያውቁ ኖሮ ሊያስቆሙት ይችሉ ነበር። ነገር ግን ሳይታወቅባቸው በምድር ላይ በሰው አምሳል ተወለደ። ይህ መጽሐፍ እንደሚለው በምድር ላይ የነበሩ መንግስታት እንደ ሮም ያሉ ዝም ብለው የሚንቀሳቀሱ ሳይሆኑ በሰማያት ባሉ ኃይሎች ተጽዕኖ ስር ነበሩ። ስለዚህ ክርስቶስ ሲሰቀልና ሲገደል ያ ስርዓት ማንነቱን ሲያውቅ ነበር የቀጠለው። ነገር ግን ከሞት በኋላ ወደ ላይ ሲመለስ ሲያርግ ሁኔታው ተቀየረ። በዚህ ጊዜ ምንም አይነት መሸገያ ሳይጠቀም በክብሩ ተገለጠ። በእያንዳንዱ የሰማይ እርከን ሲያልፍ ፍጥረታት ሁሉ አወቁት፣ ሰገዱለትም። በስውር ወርዶ በክብር የማረጉ ምስጢር ይህ ነው። ሜል ጊብሰንም በፊልሙ ላይ ለማሳየት የፈለገው ይህንን በወንጌላት ውስጥ ያልተገለጠውን ነገር ግን በጥንታውያን መጽሐፍት ውስጥ ያለውን ሰፊ ታሪክ ነው። ታዲያ የትኛው መጽሐፍ ይቆይ የትኛው ይውጣ የሚለውን የወሰነው ማን ነው? በመጀመሪያው ክፍለ ዘመን የተወሰነ የመጽሐፍ ቅዱስ ዝርዝር አልነበረም። የተለያዩ ማህበረሰቦች የተለያዩ መጽሐፍትን ያነቡ ነበር። በሁለተኛው ክፍለ ዘመን ማርቂዮን የተባለ ሰው የራሱን የመጽሐፍት ዝርዝር መፍጠር ሲጀምር ቤተክርስቲያን ምላሽ ለመስጠትና የትኛው ትክክለኛ እንደሆነ ለመለየት ተገደች። ይህ ሂደት ግን መንፈሳዊ ብቻ ሳይሆን ፖለቲካዊ ተጽዕኖ ነበረው። በአራተኛው ክፍለ ዘመን የአትናቴዎስ ሃይማኖት የ27ቱን የአዲስ ኪዳን መጽሐፍት ዝርዝር አወጣ። ሆኖም ግን ይህ ውሳኔ በሰላም የመጣ አልነበረም። በወቅቱ የነበሩ የፖለቲካ መሪዎች እንደ ንጉሥ ቆስጠንጢኖስ ያሉ በሃይማኖታዊ ውሳኔዎች ላይ ከፍተኛ ተጽዕኖ ነበራቸው። ከአስተምሮ ጋር የማይሄዱ መጽሐፍት እንዲቃጠሉና እንዳይነበቡ ይደረግ ነበር። ጥያቄው ግን እነዚህ መጽሐፍት የወጡት ስህተት ስለሆኑ ነው ወይስ በወቅቱ ለነበረው ስልጣን መዋቅር ስጋ ስለነበሩ? እንደ አውሮፓውያን አቆጣጠር በ1945 በግብጽ ናግ ሐማዲ በተባለ ቦታ በአንድ ማሰሮ ውስጥ ተቀብሮ የተገኙ ጥንታዊ ጽሑፎች ዓለምን አስገረሙ። ከእነዚህ መካከል የቶማስ ወንጌል ይገኝበታል። ይህ ወንጌል የሚያሳየው ኢየሱስ ሰዎችን ወደ ተቋም ወይም ወደ ስርዓት የሚመራ ሳይሆን እውነትን በራሳቸው ውስጥ እንዲፈልጉ የሚያበረታታ መሆኑን ነው። ይህ አይነቱ የክርስቶስ ስሪት በወቅቱ ለነበሩ የተደራጁ አብያተ ክርስቲያናት ስጋት ሊሆን ስለሚችል ሳይካተት እንደቀረ ይገምታል። ዓለም እነዚህን መጽሐፍት በረሳችበት ወቅት የኢትዮጵያ መነኮሳት ግን በከፍተኛ ጥበቃ ይዘዋቸው ቆይተዋል።
በኦክስፎርድ ዩኒቨርሲቲ የተመረመሩት የአባ ገሪማ ወንጌላት ካሉ እጅግ ጥንታዊ የተሟሉ የክርስትና መጻሕፍት መካከል ቀዳሚዎቹ መሆናቸው ተረጋግጧል። እነዚህ መጻሕፍት በአውሮፓ ከነበሩት ይልቅ ለዋናው ኦሪጂናል ለታሪክ የቀረቡ ሊሆኑ እንደሚችሉ ምሁራን ያምናሉ። ሜል ጊብሰን ይህንን ታሪክ ለመንገድ የመረጠው በአጋጣሚ አይደለም። በሆሊውድ ውስጥ ብዙ ውጣ ውረዶች ካለፈ በኋላ በራሱ ገንዘብ ዘ ፓሽን ኦፍ ዘ ክራይስት በመስራት ዓለምን አስገርሟል። አሁን ደግሞ ትንሣኤውን ለመስራት ሲነሳ ዘመናዊው ክርስትና ከመጀመሪያው ይዘቱ ተቀንሶ ሳኒታይዝ ተደርጎ እንደቀረበ ያምናል። እሱ የፈለገው ያንን የተረሳውን ጥልቅ የሆነውንና አስፈሪ የሆነውን እውነት መልሶ ማምጣት ነው። በሐዋርያት ጸሎት ላይ ወደ ሲኦል ወረደ የሚለው ቃል ለብዙዎች ተራ ንግግር ሊሆን ይችላል። ለሜል ጊብሰን ግን ይህ ቃል ትልቅ ትርጉም አለው። ክርስቶስ በሞቱ ጊዜ በማይታዩ ዓለማት ውስጥ ያለፈውን መንገድ፣ በጨለማ ኃይሎች ግዛት ውስጥ ያደረገውን ጉዞና በመጨረሻም በድል መነሳቱን በዝርዝር ሊያሳየን ይፈልጋል። ኢትዮጵያ እነዚህን መጽሐፍት ትጠብቃለች። መነኮሳቱ ሕይወታቸውን ሰጥተዋቸዋል። ዛሬ ሜል ጊብሰን እነዚህን መጽሐፍት ለዓለም ገሃድ ሊያደርጋቸው ነው። ትክክለኛው ታሪክ ሊጠፋ ይችላል፣ ሊደበቅም ይችላል። ነገር ግን መቼም አይለወጥም። እውነቱ በመጨረሻ ይገለጣል።